ነገር ባሰጣ ዝም ብለሽ ለኤምኬ ቁጥሩ ስጪ ቶሎ በይ አምጪ። ዝም በያ ልብስ ኦርደር ልገዛ ነው በያት። እሺ ኦርደር ልገዛ ነው በያት። ፎጣ ልገዛ ነው በያት። መላብስ ፎጣ ልገዛ ነው በያት። ፎጣ ልገዛ ነው ፎጣ በደንጅ لا في ملابس هذا ملابس في ملابس تسوي اوردر اوردر ላደርግ ነው በያት። ዝም በያት። ከዛ ቁጥሩን ላኪ በውስጥ ለኤምኬ። እሺ ማሬ ላኪ ያላ ሚውት አድርጊና ላኪ። ኦርደር ልገዛ ነው በያት። ስምሽን ትነግሪዋለሽ። እሺ ኤምኬ ተቀበላት። ቶሎ በል ደውልላት። እሺ ትላት። ፎጣ ልገዛ ነው በያት። እንደዚህ ቆሻሻ ናቸው እኮ ልጅቷን አሁን እንትን ይሏታል፣ ያስተቋታል። ግቦች ደግሞ ለዛው ፊሊፒኒ ምናምን ናቸው። አዎ ማለት ያቃጥራሉ። እንኳን እነሱ አበሻ ራሱ አቃጣሪ እኮ ነው። ያቃጥራሉ። አረጋሽ ትሙት። ከዛ በኋላ ልጅቷን ከነስኳ ከነብሎ እየሰሟት ስለሆነ እንትናቸው የሀገራቸውን ስም አትጥሪ እየሰሟት ከሆነ ቆዩ አንድ ጊዜ ጋይስ። ኤምኬ ስጪ በላ በውስጥ ትበሉ። ከባዶች ናቸው። አፍንጫዬን የማደርገው ጥቁር አዝሙድ ነው፣ ግን ይኸውላችሁ እንትኑ ላለማድረግ ነው፣ ስፕሬውን ላለማድረግ። ስፕሬውን ካደረግኩ ይለቀኛል፣ ግን ስፕሬውን አልፈለኩም። በቃ ስፕሬውን ላለማድረግ እየታገልኩ ነው። ማርያም ኤምኬ ተቀበላት ስልኳን። አይ የኢትዮጵያውን ብትደውላለች ችግር የለም። ጻፍኩላት አትመልስም። ደብዝዛለች እኮ እዚህ ቦዞና ላይ ቁማለች። ኤምኬ የራሷንስ ብትልክልክ የራሷ ምን ያደርግልኛል? ይዛችን አሁን እነሱ እዚህ ቆመዋል። ላይ እዚህ ቆመዋል። አሁን ግራ ግብት አለኝ። ሀያን ሄድ እያሉኝ ነው። ደግሞ እዛት የኮን ሸበካው የለኝም። በቃ ወጣሁ ማለት የራስሽን ስልክ ላኪ። ቆይ አታልቅሽ። ይኸውልሽ አሁን ስልክሽን ተናገሪ፣ ቁጥርሽን ተናገሪ፣ የራስሽን ተናገሪ በአማርኛ ቶሎ ቶሎ በይ። የሁለቱንም እኔ እኮ የዚህ ቁጥር ደግሞ የለኝም እኮ የኔ የዚህ ቁጥር የለኝም። ችግር የለም። ዋትሳፕ ብትጠቀሚበት ላኪ። እሺ እሺ ያለ ላኪ ቶሎ በይ። አይ ያሳየው የራስሽን ቁጥር ልንገርሽ ሆነ። አዎ የራስሽን ቁጥር 07 ነው የሚጀምረው 22 64 88 80 ነው። በቃ ሂጂ። ከዛ ዋትሳፕ ላይ አይልሻል እሱ። እሺ ሸበካ ውስጥ የለውኝም። አሁን ተወጣሁኝ። በቃ ደግሞ ካርድ ምናምን እኮ አይገዙልኝም እነሱ። ሰውን እዚሁ የማትናገረው አሁን እዚሁ ከዛ አይሲልሽ እሱ ቶሎ ብለሽ የሴትዮዋን ቁጥር ፎርዋርድ አድርጊለት። የማንን የሴትዮዋን? ሳቶች የሴትዮዋን ያስቆየቀት ወደዚህ አመጣችሽ። አይ አልገባትም። ገባሽ? እኔ አሁን እዚህ ቆመዋል። አሁን እኔ ልሄድ ነው፣ ቀድሞ ልሄድ ነው። በቃ እነሱ አማርኛ ሲቪ ይችላል። አሁን ልክልሻለሁ። ዋትሳፕ ላይ አሁን ሀይ ያለች ነው ላኪ። ለዚህ እኮ ነው ማለት ለምሳሌ የትኛዋን ሴትዮ እንደሆነ ይገባት አልመሰለኝም። ያመጣችሽን ያመጣችሽን አላት እኮ ይኸው። ለዚህ በቃ ድንፍፍ ያሉ ናቸው። የራሳቸውን መብት እኮ አያውቁ። አሁን እያለዚህ ስለሆነ እነዛ ራሱ ይጠራጠራታል። ለዛ ነው የተጠራጠሩት። ቁማ ያሉት ይጠራጠራሉ። ያለቀሰ ስለሆነ አሁን ገብቶሻል። ካላት ስልኳን ከቀባት አናገኛትም።
አይደለም ሳሪ ሽንት ቤት ምናምን መግባት አትችልም። አንዴ ትግባ ቤት ብትገባ ኤምቢኬ ዋትሳፕ ላይ ላክላቸው ነው። አይ ብሏታል እኮ ኦኬ። ግን ፎርዋርድ ታርግልህ ቁጥሩ ማንበብና መጻፍ ትችላለህ። መግባት አትችልም። ልቅስ ሄዳለች ወጣች ከራስ የሰጠችው ቁጥር ይሄ የሰጠችው ቁጥር አሁን የሰጠችን ቁጥር የምንድን ነው? የራሷ ገባኝ። የምን ሀገር ቁጥር ነው? ካርድ ብንልክላት የኢትዮጵያ ነው። የለም የዋት ደውል እንትን እያልኳት እኮ ነው። ገባኝ። የኢትዮጵያ ቁጥር ቢሆን እኮ ካርድ ከተሞላበት አይሰራም እንዴ? አይሰራም። አይመስልም። ኢንተርናሽናል ካልሆነ እኮ አይሰራም። ኦኬ አፋሪ ነው ይሄ። ዋትሳፕ ላይ አንተ በቮይስ አርግላት መጻፍና ማንበባት ይሄ 2 ጊዜ ቮይስ ነው ያደረኩላት። አልጻፍኩም ነው አይደለም። የምኬ ካርድ ካል አይገዙልኝም ስላለች እኮ ምናልባት ካርድ ቢገዛ የሚሰራ ቁጥር ካላት ሁለት ጊዜ ላኩላት እኮ በዚህኛው እንድትልከው እየደወልኩላት ነው። ይብን አልመለሰችም። ልጅቱ ዝም ብላ ነው የምታለቅስ። ወይሽ የሚያለቅስ ሰው ደግሞ ችግሩ እነዛ ደግሞ መሽቆቅ ናቸው፣ ይገባቸዋል። ሌላ ነገር እነዛ በጣም ናቸው። እንዴት አይነት መስሎሻል? አቃጣሪ ናቸው በጣም። በምን እንደውልላት? ደውሉላት። አንድ ጊዜ ቁጥር ብትል የደላሏን ቁጥር ብትልክ አንድ ጊዜ በቃ ቆይስ ይሰራል። ሳፋሪኮም ነው ያለችኝ። ይሰራል ሳፋሪኮም ነው ጉቺ ይላሉ። ምናልባት ይሰራ ይሆን እንዴ? ልላክላት ካርድ ወይስ በቀጥታ ቆይ እኔ በቀጥታ ልደውልበት አሁን የሰጠችው ቁጥር ላይ ወይ ቆይ አንዴ አዚዛ የደላሏን ቁጥር ሰታሻለች። ዲ ልጅቷ ገብታ ነበር እያለቀሰች ወጣች። ከአፋሪኮም ማስቢያ ስንት ነው? ወይ አንዴ ስንት ነበር ቁጥሯ? 07 ወይ ልስጥሽ 07 ቆይ ወደ ኢትዮጵያ ሲደወል በሳፋሪኮም ፕላስ 251 ቆይ አንዴ ፕላስ 251 እሺ ከዛ 7 22 64 ስንት 64 88 ለምን አይጠራም? በስራ ቁጥር አትላኩ። የእርዳታ ነገር አልበልስላችሁ። እስቲ ደግሞ ይሞክር ወይ ደግሜ ለሞክርነት እብገዙ አላችሁ ጋይስ፣ እብገዙ ግቡ። እስከዛው እብገዙ ግቡ ጋይስ፣ እብገዙ ግቡ። እብገዙ ካላችሁ ግቡ ጋይስ፣ እብገዙ ግቡ። ግቡ ጋይስ። ማሪ ጠራ። ምን ልበላት? ይጠራል። ለውዳት የእንትኑ ቁጥር በያት፣ የደላላዋን ቁጥር ላክልኝ በያት። ጠራ። አይሰማ የኔን እኮ ስልክ እኮ ማንሳት ትችላለች። ለምን የኢትዮጵያ ስልክ ስለሆነ ከሀገር ቤት ነው ለምን ብላ አታነሳም? ኖ የኢትዮጵያ ስልክ ነው። እኔ የደወልኩላት እኮ